የዲደብልዩ ዜና አመሰግናለሁ ልደት። ጤና ይስጥልኝ አድማጮች። ሰፊ ሽፋን በሰጠነውና በመካከለኛው ምስራቅ ቀውስ ላይ ያተኮረው የዕለቱን ዜና ዋና ዋናውን በማስቀደም እጀምራለሁ። በኦሮሚያ ክልል አርሲ ዞን ሺርካ ወረዳ ጃዊ ቀበሌ ታጣቂዎች በፈጸሙት ጥቃት 22 ሰዎች መገደላቸውን የዓይን እማኞች ተናገሩ። እስራኤልና ዩናይትድ ስቴትስ በኢራን የተቀናጀ ጥቃት መፈጸም መጀመራቸውን አስታወቁም። በጥቃቱ ኢራን ውስጥ ከፍተኛ ወታደራዊ አዛዦችን ጨምሮ ከ70 በላይ ሰዎች መገደላቸው ተሰምቷል። ኢራን በበኩሏ በአካባቢው ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ በፈጸመችው የአጸፋ ጥቃት 3 ሰዎች መገደላቸው ተገልጿል። በመካከለኛው ምስራቅ የተቀሰቀሰውን መጠነ ሰፊ ጦርነት ተከትሎ ዓለም አቀፉ ማህበረሰብ የተለያየ ምላሽ እየሰጠ ይገኛል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ የአየር መጓጓዣ ላይ ከፍተኛ ቀውስ አስከትሏል። የኢትዮጵያ አየር መንገድን ጨምሮ በርካታ ዓለም አቀፍ የአየር መንገድ ኩባንያዎች ወደ ቀጠናው የሚያደርጉትን በረራዎች በሙሉ ሰርዘዋል። ታሊባን የሚያስተዳድረው የአፍጋኒስታን መከላከያ ሚኒስቴር በሁለት የፓኪስታን የጦር ሰፈሮች ላይ የአየር ጥቃት መፈጸሙን አስታወቀም። በሀገራቱ የጸጥታ ኃይሎች መካከል የተጀመረው ድንበር ተሻጋሪ ውጊያ ዛሬም ቀጥሎ ውሏል። ዜናውን በዝርዝር በኦሮሚያ ክልል አርሲ ዞን ሺርካ ወረዳ ጃዊ ቀበሌ ታጣቂዎች በፈጸሙት ጥቃት 22 ሰዎች መገደላቸውን የዓይን እማኞች ተናገሩ። ጥቃቱ ከትናንት በስቲያ ሐሙስ መንግስት ሸኔ በሚለው የኦሮሞ ነጻነት ሰራዊት መፈጸማቸውን የገለጹት ምስክሮች የሟቾች የቀብር ስነስርዓት ትናንት አርብ መፈጸሙን ለዶይቼ ቬለ ገልጸዋል። በጥቃቱ ከተገደሉት በተጨማሪ በርካታ ሰላማዊ ሰዎች ታግተው መወሰዳቸውን አስተያየታቸውን ለዶይቼ ቬለ የሰጡ አንድ የዓይን እማኝ ተናግረዋል። በሽርካ ወረዳ ጃዊ በሚባል አካባቢ 22 ሰው ሞቷል። ቀብረናል። ቀብሩ ትክክል 22 ሰው ነው የተፈጸመው። ኪዳነ ምሕረት 2 ሰው፣ አቦ የሚባል አካባቢ 20 ሰው። ያው ነግሸኔ ነው 9 ሰዓት በቀን የገቡ ያው እስታፈንሳ ጨረሱ። እንደ አስተያየት ሰጪዎቹ ግድያ የተፈጸመባቸው ነዋሪዎች ቤት ንብረታቸውም ተቃጥሎባቸዋል። አሁን ደግሞ የቤታቸው ንብረታቸው እየተቃጠለ ነው። ሰዎች ስለሸሹ ያሉትም ያለቁትም አለቁ፣ የሸሹትም ሸሹ። ቤት እየነደደ ነው። ምን ይባላል? እንደው ይሄንን እንዴት እንደምናደርግ እንደው ተበያለበት ነው። ያው ምንም መፍትሄ አልተገኘ። ዶይቼ ቬለ በሰላማዊ ሰዎች ላይ ስለተፈጸመው ጥቃት ከአካባቢው ባለስልጣናት ለማጣራት ያደረገው ጥረት ለጊዜው አልተሳካም። በአካባቢው የኦርቶዶክስ ተዋሕዶ ክርስቲያኖች ላይ ያነጣጠረ ነበር የተባለውን ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አውግዛለች። በሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ቀን 2018 ዓ ም 21 ምዕመናን በግፍ መገደላቸውን የአርሲ ሀገረ ስብከት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በጻፈው ደብዳቤ ማሳወቁን የገለጸችው ቤተ ክርስቲያኒቷ በክስተቱ የተሰማትን ሐዘን ገልጻለች። ምዕመናኖቿ በየትኛውም የአገሪቱ ክፍል በነጻነት የመኖርና ሃይማኖታዊ ስርዓታቸውን የመፈጸም መብታቸውን የሚጋፋ ያለችውን ድርጊት የክልሉና የፌዴራል መንግስታት በልዩ ሁኔታ በመከታተል የማያዳግም መፍትሄ እንዲፈልጉም አሳስባለች። እስራኤልና አሜሪካ በኢራን የተቀናጀ ጥቃት መፈጸም መጀመራቸውን አስታውቀዋል። ኢራን በበኩሏ ወደ ኢራንና በመካከለኛው ምስራቅ በሚገኙ በእስራኤልና በመካከለኛው ምስራቅ በሚገኙ የዩናይትድ ስቴትስ የጦር ሰፈሮችና ጥቅሞች ያለቻቸውን ኢላማ ማድረጓን አስታውቃለች። የእስራኤል አየር ኃይል በምዕራብ ኢራን በሚገኙ በርካታ ወታደራዊ ኢላማዎች ላይ ሰፊ ጥቃት እያካሄደ መሆኑን የእስራኤል መከላከያ ሰራዊት በቴሌግራም ገጹ ገልጿል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ለመገደብ የተደረገው ድርድር ባለመሳካቱ በኢራን አገዛዝ የሚሰነዘሩ ዛቻዎችን ለማስወገድ እርምጃ እየተወሰደ መሆኑን ተናግረዋል። አሜሪካና እስራኤል በዚሁ የተቀናጀ ጥቃታቸው በቴህራንና ኢስፋሃን ጨምሮ በተለያዩ የኢራን ከተሞች ፍንዳታዎች መከሰታቸው ተዘግቧል። የእስራኤል መከላከያ ሰራዊት በኤክስ ገጹ የእስራኤልና የአሜሪካ ኃይሎች የኢራንን አሸባሪ አገዛዝ በከፍተኛ ደረጃ ለማዳከምና በእስራኤል ላይ የተደቀኑ የህልውና ስጋቶችን በጊዜ ሂደት ለማስወገድ ሰፊና የጋራ ዘመቻ ጀምረዋል ሲል ጽፏል። እስራኤል መገናኛ ብዙሃን የኢራኑ መንፈሳዊ መሪ አያቶላ አሊ ሐሚኒ የጥቃት ኢላማው እንደሆኑ ዘግቧል። በኢራን ከተሞች ጥቃት መፈጸማቸው እንደተሰማ ኢራን ወደ እስራኤል ሚሳይልና ድሮን ማስወንጨፏን አስታውቃለች። በአካባቢው ያሉ የአሜሪካ ይዞታዎች ከኢላማ ውጭ አይደሉም ያለችው ኢራን በባህሬን፣ ቃጣር፣ የተባበሩት አረብ ኤሚሬቶች፣ ሳዑዲ አረቢያ፣ ኩዌትና ኢራቅ በሚገኙ የአሜሪካ የጦር ሰፈሮችና ሌሎች ይዞታዎችን ኢላማ ያደረጉ ጥቃቶች መፈጸማቸውን የመገናኛ ብዙሃን ዘግበዋል።
ኢራን ለደረሰባት ጥቃት ወራሪዎች ላለቻቸው ሀገራት ትምህርት እንደምትሰጥም ዝታለች። ቃጣር ወደ ግዛቷ የተወነጨፉ የሚሳይል ጥቃቶችን መትቼ ጥያለሁ ብላለች። ነገር ግን ከተለያዩ የመገናኛ ብዙኃን የሚወጡ ዘገባዎች በተጠቀሱ ሀገራት ፍንዳታዎች መሰማታቸውና ሰብአዊና ቁሳዊ ጉዳት ማድረሳቸውን አረጋግጠዋል። ጥቃቱን ተከትሎ ሀገራት ዜጎቻቸውን ከኢራን ለማስወጣት ጥረት መጀመራቸውም ተሰምቷል። እስራኤልና ኢራን ሙሉ በሙሉ የአየር ክልላቸውን ሲዘጉ ሌሎች ተጎራባች ሀገራትም በከፊል ለመዝጋት ተገደዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ኢራን ውስጥ ከፍተኛ ወታደራዊ አዛዦችን ጨምሮ ከ70 በላይ ሰዎች ተገድለዋል። ኢራን በበኩሏ በአካባቢው ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ በፈጸመችው የአጸፋ ጥቃት 3 ሰዎች መገደላቸው ተገልጿል። የአሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ዘመቻ ተጠናክሮ ሲቀጥል እስራኤል የሰነዘረችው ጥቃት በርካታ ከፍተኛ የኢራን ባለስልጣናትን ሳይገድል እንዳልቀረ አስታውቃለች። ፓክፑር በእስራኤል ጥቃት ሳይገደሉ እንዳልቀረ የዲፕሎማቲክ ምንጮችን ጠቅሶ ሮይተርስ ዘግቧል። በደቡባዊ ኢራን በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት እስካሁን በትንሹ የ7 ተማሪዎች ሕይወት ማለፉን የኢራን መንግስታዊ የዜና ወኪል IRNA ዘግቧል። በአንጻሩ የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 በሚል የሰየመው ዘመቻ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር እንዲሁም በቃጣርና በተባበሩት አረብ ኤሚሬቶች በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳይል ጥቃት መፈጸሙን አስታውቋል። በተባበሩት አረብ ኤሚሬቶች በደረሰ የሚሳይል ስብርባሪ አደጋ የአንድ ሰው ሕይወት ማለፉም ተረጋግጧል። በተመሳሳይ በኢራቅ አንድ ወታደራዊ የጦር ሰፈር በደረሰ ጥቃት 2 ሰዎች መገደላቸውን ዘገባዎች አመልክተዋል። በኢራን መዲና ቴህራን በተፈጸመው የመጀመሪያው የአየር ጥቃት መንፈሳዊ መሪው አያቶላ አሊ ሐሚኒ ቢሮ አቅራቢያ መፈጸሙ ታውቋል። የኢራን የውጭ ጉዳይ ሚኒስቴር አያቶላ አሊ ሐሚኒ በሕይወት መኖራቸውን አስታውቋል። ቀደም ሲል የኢራን የመንግስታዊ መገናኛ ብዙኃን ከጥቃቱ በኋላ የኢራኑ ፕሬዚዳንት መሱድ ፔዜክሺያን በሕይወት መኖራቸውን ዘግበዋል። በጥቃቱ የጦር ባለሥልጣናቱ ተገድለዋል ስለተባለው ዘገባ ኢራን ማስተባበያም ሆነ ማረጋገጫ አልሰጠችም። በቀጠናው እየተባባሰ የመጣውን ውጥረት ተከትሎ ሳዑዲ አረቢያ፣ ቃጣርና ባህሬን በግዛታቸው ላይ የተፈጸሙ ጥቃቶችን አውግዘዋል። የዓለም የደህንነት ተንታኞች ግጭቱ የዓለም የነዳጅ ዋጋን ሊያንረው እንደሚችል ከወዲሁ ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተቀሰቀሰውን መጠነ ሰፊ ጦርነት ተከትሎ ዓለም አቀፉ ማህበረሰብ የተለያዩ ምላሾች እየሰጠበት ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ፎልከር ቱርክ ጥቃቱ ሰብአዊ ስቃይን ብቻ የሚያተርፍ ነው በማለት ሁሉም ወገኖች ወደ ድርድር እንዲመለሱ ተማጽነዋል። ብራዚልና ቱርክ በበኩላቸው ግጭቱ በአስቸኳይ እንዲቆም ዲፕሎማሲያዊ ጥረት እያደረጉ መሆኑን ገልጸዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ከኢራን፣ ኢራቅ፣ ሳውዲ አረቢያ፣ ቃጣር፣ ሶሪያ፣ ግብፅና ኢንዶኔዥያ አቻዎቻቸው ጋር በስልክ ተወያይተዋል። በውይይቱ ጥቃቱን ለማስቆም በሚቻልባቸው መንገዶች ላይም አተኩረዋል። የብራዚል መንግስት በጥቃቱ ላይ ያለውን ከፍተኛ ስጋት ገልጿል። ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ሲቪሎችን እንዲሁም መሰረተ ልማቶችን ለመጠበቅ ከፍተኛ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በተቃራኒው የካናዳ ጠቅላይ ሚኒስትር ማርክ ካርኒ የአሜሪካን ጥቃት የደገፉበትን መግለጫ ወጥተዋል። እርምጃው ኢራን የኒውክሌር መሳሪያ እንዳታገኝ ለመከላከል አስፈላጊ ነውም ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በጥቃቱ ዙሪያ ከሀገሪቱ የደህንነት ምክር ቤት ጋር አስቸኳይ ምክክር ማድረጋቸው ተዘግበዋል። የፕሬዚዳንት ቭላዲሚር ፑቲን ከሀገሪቱ የደህንነት ምክር ቤት ጋር በቪዲዮ የተደገፈ አስቸኳይ ስብሰባቸው በአሜሪካና በእስራኤል ጥቃቶች ዙሪያ የመከረ መሆኑን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። በሌላ በኩል ጀርመን፣ ፈረንሳይና ብሪታንያ በጋራ ባወጡት መግለጫ ኢራን በአካባቢው ሀገራት ላይ የፈጸመችውን ጥቃት አውግዘዋል። የጀርመኑ መራሄ መንግስት ፍሬድሪሽ ሜርስ፣ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮንና የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የሲቪሎችን ደህንነት ለመጠበቅ ድርድሮች በአስቸኳይ እንዲቀጥሉ ጠይቀዋል። የተባበሩት መንግስታት ድርጅት በመካከለኛው ምስራቅ ቀውስ ላይ አስቸኳይ ስብሰባ ጠርቷል። አሁን እዚህ ስቱዲዮ ከገባም በኋላ ዘግይቶ የደረሰን ዜና ደግሞ እስራኤል በኢራን ላይ የከፈተችውን ጥቃት ማጠናቀቋን አስታውቃለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ የአየር መጓጓዣ ላይ ከፍተኛ ቀውስ ፈጥሯል። የኢትዮጵያ አየር መንገድን ጨምሮ በርካታ ዓለም አቀፍ የአየር መንገድ ኩባንያዎች ወደ ቀጠናው የሚደረጉ በረራዎችን በሙሉ ሰርዘዋል። የኢትዮጵያ አየር መንገድ ዛሬ ባወጣው መግለጫ ወደ አማን፣ ቴልአቪቭ፣ ዳማምና ቤሩት የሚደረጉ በረራዎች መቋረጣቸውን አስታውቋል። በተጨማሪም የጀርመኑ ሉፍታንዛ፣ የፈረንሳዩ ኤር ፍራንስ እና የዱባዩ ኤሚሬትስ
ወደ መካከለኛው ምስራቅ የሚደረጉ በረራዎችን ለጊዜው አቁመዋል። የአውሮፓ ህብረት የአቪዬሽን ተቆጣጣሪም አየር መንገዶች በግጭቱ ከታወኩ የአየር ክልሎች እንዲርቁ መክሯል። የመካከለኛው ምስራቅ ቀውስ የአየር በረራ ካስተጓጎለባቸው ዓለም አቀፍ ታዋቂ የአየር መንገዶች መካከል የቱርክ አየር መንገድን ጨምሮ የኖርዌይ፣ ጃፓን፣ ፖላንድ እና ስካንዲኔቪያን አየር መንገዶች ተጠቃሾች ናቸው። ይህ ዶይቼ ቬለ ነው። ታሊባን በሚያስተዳድረው የአፍጋኒስታን መከላከያ ሚኒስቴር በሁለት የፓኪስታን ጦር ሰፈሮች ላይ የአየር ጥቃት መፈጸሙን አስታውቋል። በሀገራቱ የጸጥታ ኃይሎች መካከል የተጀመረው ድንበር ተሻጋሪ ውጊያም ዛሬም ቀጥሎ ውሏል። ተደጋጋሚ የአየር ትንኮሳ ተፈጽሞብኛል ያለው የአፍጋኒስታን መከላከያ በሚራናሻ እና ሲኒሳ የሚገኙ የጦር ሰፈሮች ኢላማ ማድረጉን አስታውቋል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን ላስታውሳችሁ። በኦሮሚያ ክልል አርሲ ዞን ሺርካ ወረዳ ጃዊ ቀበሌ ታጣቂዎች በፈጸሙት ጥቃት 22 ሰዎች ተገደሉ። እስራኤልና ዩናይትድ ስቴትስ በኢራን የተቀናጀ ጥቃት ፈጽመዋል። በጥቃቱ ከ70 በላይ ሰዎች ተገድለዋል። በመካከለኛው ምስራቅ የተቀሰቀሰውን መጠነ ሰፊ ጦርነት ተከትሎ ዓለም አቀፉ ማህበረሰብ የተለያየ ምላሽ እየሰጠበት ነው። ዜናው በዚሁ አበቃ። ጤና ይስጥልኝ።